ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንኳን ደህና ወደ ጤናማ ህይወት ዩቲዩብ ቻናል መጣችሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። እንዲሁም ደግሞ ማንኛውም ጥያቄዎች፣ አስተያየቶች ካላችሁ ኮሜንት ቦክስ ላይ ጻፉልኝ። ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ይህ ቪዲዮ ይበጃል፣ ይጠቅማል ብላችሁ ለምታስቧቸው ወገኖቻችሁ በሙሉ ሼር በማድረግ እንድታጋሩና ሌሎች ቪዲዮዎችንም ጨማምሬ እንድሰራ ቪዲዮዎቼን እንድትከታተሉ ከጎን ያለችውን የኖቲፊኬሽን በተንም በመጫን ሁሌም ቪዲዮዎችን በመለቅበት ጊዜ እንዲደርሳችሁ ይሆናል ማለት ነው። እንግዲህ ዛሬም በተለየ ርዕስ ወደ እናንተ መጥቻለሁ። 15 የሴክስ ጥቅሞች ምንድናቸው የሚለውን በሰፊው እንወያያለን ማለት ነው። እንግዲህ በማህበረሰቡ ዘንድ የሚታወቅ ነገር አለ። ይህ ማለት ምንድነው? ማንኛውም ሰው ከትዳር አጋሩ ጋር የሚያደርገው ነገር ነው። ይሄ ነገር ግን በዋነኛነት በጣም ብዙ ወይም ዘርፈ ብዙ ጥቅሞች እንዳሉት ብዙዎቻችን አንገነዘብም። ጤናማ የሆነ የግብረ ስጋ ግንኙነት ማድረግ በጣም ብዙ ጥቅሞች ይኖሩታል ማለት ነው። ከነዚህ መካከል 15 ዋና ዋና ጥቅሞችን እንመለከታለን ማለት ነው። እንግዲህ የመጀመሪያው ኮኔክሽን ኢሞሽናል ኮኔክሽንን ክሬት ያደርጋል ማለት ነው። ይሄ ማለት ኦክሲቶክሲን የተባለው ሆርሞን በሚመነጭበት ጊዜ ወይም ደግሞ ሪሊዝ ወይም በሚለቀቅበት ጊዜ የሆርሞናችን ጥንካሬ በመጨመር ከዛ ሰው ጋር ያለን ጥንካሬ ወይም ደግሞ ክሎዝነስ ወይም ደግሞ ግንኙነት እንዲጨምር ያደርገዋል ማለት ነው። በሁለተኛ ደረጃነት ደግሞ ጭንቀትን ይቀንሳል። በከፍተኛ ደረጃ ግንኙነት ማድረግ ጭንቀት እንዲቀንስ ያደርገዋል። ይህም ማለት ስትረስ ሆርሞኖች እንዳይመረቱ በማድረግ አይምሯችን ሪላክስ ወይም ደግሞ ነፃነት እንዲሰማው ሜንታሊም ፊዚካሊም ጤናማ እንድንሆን ያደርገናል ማለት ነው። ሌላው እንቅልፍ በስርዓት እንድንተኛ ያደርጋል ማለት ነው። ይህም ማለት በግንኙነት ጊዜ ወይም ደግሞ ከግንኙነት በኋላ የሚመረቱ ኬሚካሎች ወይም ደግሞ ኢንዛይሞች በቀላሉ እንቅልፍ እንዲወስደንና ጤናማ እንቅልፍ እንድንተኛ ያደርገናል ማለት ነው። በአራተኛ ደረጃነት ደግሞ የሚቀመጠው ይሄ ምንድነው? ሙዳችንና ደስታችን በጣም ቡስት እንዲያደርግ ያደርገዋል ወይም ደግሞ እንዲጨምር ያደርገዋል ማለት ነው። እንግዲህ ይሄ የሆነበት ምክንያት ምንድነው? ዶፓሚን እና ኢንዶርፊንስ የምንላቸው ኢንዛይሞች በግንኙነት ጊዜ ስለሚመረቱ ሙዳችን ጨምሮ ይሄ የድብርትና የድካም ስሜታችን ደግሞ እንዲቀንስ ስለሚያደርገው ነው ማለት ነው። በአምስተኛ ደረጃነት የተቀመጠው ደግሞ ትረስት ቢውልድ እንዲሆን ያደርጋል። ምክንያቱም በሁለት ፓርትነሮች መካከል የሚደረግ ግንኙነት እንግዲህ ሪሌሽንሺፕ ጤናማ የሆነ ሪሌሽንሺፕ ከሆነ ወይም ደግሞ በትዳር ውስጥም ከሆነ በየትኛውም ጊዜ ግንኙነት በሚደረግበት ጊዜ በሁለቱ መካከል ያለው ኮሚኒኬሽን ዲፐር እንዲሆንና ፓርትነሪዝም እንዲፈጠር ወይም ትረስት ቢውልድ እንዲያደርግ ያደርገዋል ማለት ነው። በስድስተኛ ደረጃነት የተቀመጠው ደግሞ ለልብ ጤናማነት ትልቁን ሚና ይጫወታል። ፍሪኩዌንትሊ ግንኙነት ማድረግ የልብ ህመም በሽታን ለመታደግ ትልቅ ሚና ይኖረዋል። ይህም ማለት ሰርኩሌሽን ወይም ደግሞ የደም ዝውውራችንን በማፋጠን ጤናማ የሆነ የልብ ምት እንዲኖር ስለሚያደርግ ማለት ነው። በሰባተኛ ደረጃነት ደግሞ የተቀመጠው ኢሚዩኒ ሲስተማችን ወይም ደግሞ በሽታ የመከላከል አቅማችንን ይጨምረዋል ማለት ነው። ግንኙነት ማድረግ ሬጉላርሊ ሁሌም ስትሮንግ የሆነ ኢሚዩኒ ሲስተም ወይም ደግሞ በሽታ የመከላከል አቅማችን እንዲጨምር ያደርገዋል ማለት ነው። ሌላውና ደግሞ ዋነኛው በብዛት በወፍራም ሰዎች ይህንን መጠቀም ያለባቸው ወይም ደግሞ ለነሱ አድቫንቴጅ ተብሎ የሚወሰደው ካሎሪ በርን ይሆናል ማለት ነው። ከፍተኛ የሆነ የካሎሪ መጠን በግንኙነት ጊዜ በርን ይሆናል። ይህም ሰውነታችን የተስተካከለ እንዲሆንና ኦቨርኦል ፊት እንድንሆን ያደርገናል ማለት ነው። ሌላው ሰልፍ ኮንፊደንሳችንን ያዳብረዋል ወይም ደግሞ ያሳድገዋል። ይህም ኢንቲመንት እንድንሆን ፊሊንጋችን እንዲጨምር ጠንካራ እንድንሆንም ያደርገናል ማለት ነው። ሌላው አስረኛው ደግሞ ሪሌሽንሺፕ ወይም ደግሞ ሳትስፋይድ ይሄ እርካታ ሌቭል ላይ እንዲደርስ ያደርገዋል ማለት ነው። ይህም ማለት ሄልዚ ሴክሹዋል ከሆነ ጤናማ የሆነ ግንኙነት ከሆነ ሃፒየር የሆነ ላይፍ ወይም ደግሞ ደስተኛ የሆነ ላይፍ እንዲኖር ያደርገዋል። በ11ኛ ደረጃነት የተቀመጠው ደግሞ ህመምን ይቀንሳል። ህመምን ይቀንሳል ስንል
ኢንድሮፊን የሚባል ሆርሞን በዛ ጊዜ ስለሚመረት የራስ ምታትና ከዛ ጋር የተገናኙ የመስል ጥንካሬ ድክመት እንዳይፈጠር ያደርጋል ማለት ነው። ስለዚህ ከህመምም ግንኙነት ማድረግ ህመም እንዳይፈጠር በማድረግ ደረጃ ከፍተኛ ሚና እንደሚጫወትም ማወቅ ያስፈልጋል። ሌላው ቆዳችን ሻይንና ጤናማ ንጹህ ጥሩ ጥራቱን የጠበቀ እንዲሆን ያደርገዋል። ምክንያቱም በቆዳችን ስር ያሉ የደም ዝውውሮቹን በስርዓት እንዲሆኑ ስለሚያደርግ ቆዳችን ግሎ እንዲያደርግ ያደርገዋል ማለት ነው። ሌላው ቤተር ኮሚኒኬሽን ኢንክሬጅ ያደርጋል። ይህም ማለት ከፓርትነራችሁ ጋር ያላችሁ የንግግር ሁኔታ ጤናማ እንዲሆንና የተስተካከለ እንዲሆን ትልቁን ሚና ይጫወታል ማለት ነው። ሌላው በ14ተኛ ደረጃነት ደግሞ የሚቀመጠውና በጣም ዋናው ምንድነው? ሬጉላርሊ ሴክስ ማድረግ ልጅ እንዲፈጠር ያደርጋል። ስለዚህ የልጅ የመፈጠር እድልን በከፍተኛ ደረጃ እንዲፈጠር የሚያደርግበት ዋነኛው ምክንያት ግንኙነትን በተከታታይ ወይም ደግሞ ሬጉላርሊ ማድረግ ነው ማለት ነው። ስለዚህ አንድ ሰው ግንኙነት ባረገ ቁጥር ልጅ የመፈጠር እድሉን እየጨመረ ይሄዳል። በተለይ ልጅ እምቢ ያላችሁ ሰው ባልና ሚስቶች ቀን በቀን ግንኙነት ብታደርጉ ልጅ የመፈጠር እድሉን እየጨመራችሁ ትሄዳላችሁ ማለት ነው። ሌላው ላይፋችን ሚኒንግፉል ወይም ደግሞ ህይወታችን በቃ ሚኒንግ ያለው እንዲሆን ያደርጋል። ይህም ፊዚካሊም ኢሞሽናሊም ሊሆን ይችላል፣ ሜንታሊም ጤናማ እንድንሆን ያደርገናል ማለት። ስለዚህ ውድ የዩቲዩብ ቻናል ቤተሰቦቼ እንግዲህ ዛሬ ስለ ግብረ ስጋ ግንኙነት ማድረግ ጤናማ የግብረ ስጋ ግንኙነት ማድረግ የሚሰጣቸው 15 ዋና ዋና ጥቅሞችን በተመለከተ የሰራውላችሁ ቪዲዮዎች ይሄን ይመስላል። ስለዚህ ከትዳር ውጭ ግንኙነት አይመከርም። በትዳር ውስጥ ያላችሁ ግን በማንኛውም ሰዓትና ጊዜ ሬጉላርሊ የሆነ ግንኙነት ብታደርጉ እነዚህን 15 ዋና ዋና ጥቅሞች ያላቸውን ነገሮች ልታገኙ ትችላላችሁና አድርጉት እላለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ በድጋሚ ቻናሉን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በሌላ ቪዲዮ ተመልሼ እስከምመጣ ቻው ቻው።